ስሜ ያሰም መሐመድ ይባላለሁ። ቦረና ወረዳ መካነ ሰላም ቀበሌ 07 የንብ ጋጣ ሁላጎሽ የተሰማራንበት መስክ በንብ ማነብ ስንጀምር እንግዲህ አንድ ለአምስት ተደራጅተን ነው የጀመርነው። ከትንሽ ነገር ነበር የተነሳ ነው። አርካሚ ነገር ቢኖርም ካገኘነው ትምህርትና ከተለያየ ድጋፍ የተነሳ ጥሩ እየሰራን ነው የምንገኘው። አሁን ከጂአይሲ ያገኘነው የመጀመሪያው ስልጠና ነው። በባህላዊ ቀፎ ነበር የምንሰራው፣ በባህላዊ አሰራር ነበር የምንሰራው። ከዛ ወደ ዘመናዊ እንድንሰራ ረድቶናል። የማር አኗኗራችንን ምርጥና ጥራቱን ጠብቆ እንዲቀመጥ ረድቶናል። ከዛ በመቀጠል ማቴሪያል ምርጥ ቁሳቁስ አግኝተናል ከጂአይሲ እንደ ማጣሪያ፣ ቡሩሽ፣ ሞሮ፣ ውሃ መርጫ፣ ሰም ማተሚያ፣ ቦቲ፣ ቱታ የመሳሰሉትን የማነቢያ ቁሳቁሶች አግኝተናል። በፊት ምንም ነገር ማናቀውን ምንም ነገር በድሮዎቹ ባህላዊ ነበረ። አሁን ወደ ዘመናዊ ቀይረን በጣም ለውጥ ላይ ነው ያለነው። አሁን በፊት 300 ብር የምንሸጠውን ማር የነበረውን አሁን እስከ 5000 ብር እየሸጥን ያለነው። መካደም ይባላለሁ። ካፒታል እንዴት እንደሚቀመጥ ተምሬያለሁ። ያው ፊት አሁን ካፒታል ምናምን እንዴት እንደሚቀመጥ አላውቅም ነበር። አሁን ከዚህ ባገኘው ገንዘብ በመቆጠብ በገዛው ኑሯችንን አሻሽለናል። ቁጠባ 200,000 ብር ቆጥበናል። በካፒታል ጥሩ ነው። እኛን መሰል ደግሞ ወጣት ለመደራጀት ብዙ አለ፣ እኛን የሚከተል ብዙ አለ። አሁን ወደዚህ ቦታ አይፈጅም ቀለብ የለም በሚል ግንዛቤ በመውሰድ ወደዚህ ለመምጣት በጣም የተደራጀም አለ፣ የመጣም አለ። ብዙ ዝግጁ የሆነ ወጣት አለ። አሁን ቀጣይ ወፍጮን ተክላለን ብለን አስበናል። እኛ የወሰድነውን ትምህርት ደግሞ ለሌሎች በመስጠት ብዙ ነገር ካለንበት ደግሞ ተለውጠን ራሳችንን ለውጠን ሌሎች የሚያውቁትን ለመለወጥ ደግሞ እንደዛው እየታገልን ያለ ነው። ለጂአይሲ ምርጥ በጣም እናመሰግናለን። እኔ እንደኛ አሁን ሽግግር ቀፎ በጣም ከባድ ነበረ ማጨሻ። አሁን በንብ ማነብ ላይ ከባዱ ስራ ነው አይነርግብ እና አልባሳት፣ እነዚህ ቁሳቁሶች በጣም ይከብዳሉ። እነሱ ንብ ስናነብ ንቡ በጣም ስለማያስቀርብ አልባሳት ለብሰን ንብ መባከን የለበትም፣ መሞት ያስቀረልን እሱ ነው። እዚህም እንድንደርስ በጣም የረዳን በስልጠናም በቁሳቁስም ጂአይሲ ስለሆነ በጣም እናመሰግናለን። በጣም ትልቅ ውለታ ውሎልናል። እኔ መሐመድ ጀማል እባላለሁ። በደቡብ ወሎ ቦረኢሉ ወረዳ በኤዶ ዘርቢዜ ማህበር ሰብሳቢ ነኝ። ጂአይዚ የመሰረተን 45 ወንድና 5 ሴት አድርጎ መስርቶናል። 25,000 ብር መነሻ አድርገን ጂአይዚ 110 ኩንታል ስንዴ ሰጠን። ከዛ በመቀጠል ስልጠና ነው። ያልሰለጠነና ያልተሰራ ማረሻ አንድ ነው። ኮምቦልቻ ቡስ ስልጠና በሚል መልክ ወሰደን። ለ9 ቀን ያህል አሰለጠንን፣ ወደ ስራ ገባን። ከዛን ጀምሮ እስካሁን ድረስ ያለው አባል አርሶ አደሩ አባላችን 490 አባል ሆኖ በአሁኑ ሰዓት አስፍቶ ክላስተሩን አጠናቆ በስንዴ ዘራይና በባቄላ ዘራይ በጤፍ ዘራይ አስፍቶ ይገኛል። ጂአይዚ የተለያየ ማቴሪያል ማቅረብ ጀመረ። የመጀመሪያ ያቀርብ የኬሻ መስፊያ፣ ሚዛን፣ መልሶ ትራክተር ምንም እያለ አገራችንን ለማዘመንና ዘመናዊ ለማድረግ ተችሏል። ግንባታም ገብቶልናል። ብሎም ከባህላዊ ወደ ዘመናዊ ቀይሮን ድሮ የነበረው ሀብት በበሬ እናርስ ነበር። ርቀቱ እስከዚህ አልነበረም። ያልተበላ መሬት አይገኝም። የተበላ ነው ድሮ የነበረው መሬት። አሁን እስር ገብቶ ዝቅ ብሎ አፈሮች፣ አዲስ አፈሮች፣ ለም አፈሮች በማግኘት አርሶ አደሩ ደስተኛ ነው። ለምን ዘመናዊ የዘር ማበጠሪያ ማሽንን ተበጥሮለት ፊት በሰፌድ ማበጠር ነበር። አሁን ግን በማበጠሪያ ማሽን ተበጥሮ በመዕረቡ ህዝቡ በመጠቀሙ ደስተኛ ነው።
ምክንያቱም ዘመናዊ ነገር ስለሆነ። ለአርሶ አደሩ የገበያ ዋጋ ጨምሯል። ስንዴ አሁን በገበያ ላይ 5 ሺህ ነበር። አርሶ አደሩ ግን የሚዘራው ስንት 7 ሺህ ነው የምንገዛው። ለምን? የገዛውን ፐርሰንት ጨምረህ ነው የምንገዛው። አበጥረህ ስለምንጠቀም አርሶ አደሩ ቴክኒካሊ ዘመናዊ ሆኗል። አሁን በግል ላይ ስመጣ ትናንትና የነበረውን ኑሮ አሁን ተሸጋግሬ ነው የምገኘው። በ5 ዓመት ተሸጋግሬ እገኛለሁ። ልጆች አስተምራለሁ፣ በደንብ አስተምራለሁ። ሁለተኛ እንደገና ደግሞ በስራ ላይም ውል ያለው ለውጥም አለኝ። ቤትም ግንባታ ወደ ከተማ ገንብተናል። እንኳን አይደለም ግንባታ መገንባት ቀርቶ ለኑሮ አቃቅቶኝ ነበር። ጥሩ ምርት በማግኘቴ ጥሩ ዘር በማግኘቴ ወደ ለውጥ ውስጥ ተሸጋግሬ ቤተሰቤንም እየመራሁ እኔም እየተመራሁ ተቀምጫለሁ። በእኔ ላይ ያመጣው ለውጥ አለ። ለምሳሌ የማህበር ተመሰረቱ 2012 ተመሰረቱ በፊት የነበረው ዝም ብሎ ማንኛውም ዘር ነበር የምንዘራው። ለገበያ የማይውል እህል ለምግብ የሚውል እህል ነበር የምንዘራው። ከዛሬ የጃይዘዲ ተመጣው ጀምሮ በግል የስንዴ ዘር አለው። እንደውም በትርፍ ክፍል እንደውም ከማንኛውም የተሻለ ዘር 130 ምናምን ሺህ ብር ሽጬ እኔ በትርፍ ክፍል ራሱ 9 ሺህ ምናምን ብር አግኝቻለሁ በማህበሩ። ቤትም ቀይሬያለሁ። ንብረቱም የተሻለ ንብረት አለኝ። የተሻለ ቤቴ ውስጥ የተዘጋጀ ብዙ ነገሮች አሉኝ። ትልቅ ለውጥ አሁን የሚመኘው አርሶ አደሩ ማለት ወደፊት ኮምባይነር፣ አሁን ትራክተር አለ። ትራክተር አሁን በቅርብ እንደግማለን የሚል ሀሳብ ይዘናል። ትራክተር ለመድገም ሀሳብ አለን። ሁለተኛ ኮምባይነር ለማግኘት የአይዘድ ጥሩ ውለታ ውለውልናል፣ አሳይተውናል። አሸጋግረው ልጆቻችንም አሳደግልን፣ እኛም ወደ ለውጥ አሸጋገረን። በጣም የምናመሰግነው